አንድ ሰው ዝቅ አድርገህ ስትመለከተው በውስጥ የሚፈላውን እሳት አታይም። ነገር ግን ያ እሳት ከተለቀቀ ሊያጠፋህ ይችላል። በዚህ ታሪክ ውስጥ አንድ አናዳጅ ጎረምሳ ሁልጊዜ የእንቁላል ልጅ እያለ የሚያፍዝበትን ብቸኛ ልጅ የትዕግስቱን ወሰን ገፋው። ነገር ግን ያ ልጅ ደካማ አልነበረም። በውስጥ የተደበቀ ትልቅ ኃይል ነበረው። ታዲያ ብቀላውን ይወጣ ይሆን ወይስ ቁጣውን ይገታዋል? አብረን እንከታተል። ኤሊ የተባለው ብቸኛ ልጅ የተለመደውን የትምህርት ቤቱ ቀን ለመጀመር ሲመጣ የትምህርት ቤቱ አደገኛ ኃላፊ ትሮይ የተባለው የተማሪ ከጓደኞቹ ጋር መንገድ ይዘጋበታል። ትሮይ በእጁ የያዘውን እንቁላል በኤሊ ጭንቅላት ላይ በመስበር ቁርስህን ተዘጋጅተዋል፣ የእንቁላል ልጅ፣ አሁንም ወደ እናትና አባትህ ሄደህ አታለቅስም? ኦ እናትና አባት እኮ የለሁም፣ አንድ ሰው መጥቶ ለዚህ የእንቁላል ልጅ መጥረጊያ ጨርቅ ያምጣለት እያለ በቁስል ላይ ሌላ ቁስል ይጨምርበታል። ኤሊን በመገፍተር ምን ልታደርግ ነው ሲል ቢፎክርበትም ኤሊ ምንም ሳይመልስ በዝምታ ዞሮ መሄድ ይጀምራል። ትሮይና ጓደኞቹም ከበስተኋላው እየተከተሉ የእንቁላል ልጅ ወዴት እየሄድክ ነው አንተ ተሸናፊ እያሉ ይሳለቁበታል። ከዚያ ቀን በኋላ ኤሊ ከትምህርት ቤት ተመልሶ እቤት ቁርስ ለመብላት ጠረጴዛ ላይ ተቀምጦ ሳለ አብሮት የሚኖረው ትልቅ ሰው ቁርስ እንዲበላ ሲጠይቀው ኤሊ እንደማይፈልግ ይነግረዋል። No thanks. Sit. ሰውየውም ትላንት ከባድ ቀን ነበር ሲለው ኤሊ ደህና ነኝ ሲል ይመልሳል። ነገር ግን ሰውየው የኤሊ ጃኬት ሌላ ነገር እንደሚናገር በመግለጽ ኤሊ ከኪችን ቢላ አንስቶ ቦርሳው ላይ እንደከተተ ሰውየው ይረዳል። ቀጥሎ ኤሊ ወደ ትምህርት ቤት ሊሄድ ሲል እሸኝሃለሁ ይለዋል። ኤሊም በእግሩ መሄድ እንደሚፈልግ ቢነግረውም እየጠየቅኩህ አይደለም በማለት አብሮት ይወጣል። ትምህርት ቤት ደጃፍ ሲደርሱ ትሮይና ጓደኞቹ እንደገና ኤሊን ይጠብቁታል። ትሮይም ተመልከቱ የሰዓቱ ኮከብ የእንቁላል ልጅ መጣ፣ ለመማፀን ደብዳቤ ይዞ መጣ እንዴ፣ ና አብረን ምሳ እንብላ እያለ ሲሳለቅበት እያየን ያ ትልቅ ሰው ጣልቃ በመግባት ኤሊ ቦርሳው ላይ ደብቆት የነበረውን ቢላ ሳያየው እንዳስቀረው እንረዳለን። ከዚያም ኤሊና ሰውየው ለብቻቸው ሲሆኑ ኤሊ በሰውየው ጣልቃ ገብነት ተናዶ እንዴት ጣልቃ የመግባት ምን መብት አለ? ማን እንደሆንክ ነው የምታስበው ሲል ይጮኻል። ሰውየው ግን በእርጋታ ታዲያ አንተ ምን ልታደርግ ነበረ? አሳየኝ፣ እስከ አሳየኝ አንተ የእንቁላል ልጅ ይሉታል። ኤሊ ተናዶ በቦክስ ለመምታት ሲሰነዝር ሰውየው በፍጥነት እጁን ይዞ ያቆመዋል። በመቀጠልም ቁጣ በውስጥ የሚነድ አንተን የሚያቃጥል እሳት ነው ይሉታል። ኤሊም በሰውየው የካራቴ ችሎታ በመደመም ይህንን እንዴት ልታደርገው ቻልክ ሲል ይጠይቀዋል። ሰውየውም መማር ከፈለገ ሊያስተምሩት እንደሚችሉ ነግረውት ነገር ግን አንድ ውል እንደሚኖራቸው ይነግረዋል። እኔ ዝግጁ ነህ እስካላልኩህ ድረስ ምንም ነገር ጥቅም ላይ አታውልም ይለዋል። ኤሊም በቅድመ ሁኔታው ተስማምቶ በነገው ዕለት ስልጠና ለመጀመር ይወስናል። ኤሊ ስልጠናውን ያካሂዳል። ነገር ግን በትምህርት ቤት አሁንም ትሮይ አላረፈም። በሰዎች ፊት ኤሊን ገፍትሮት ተጠንቀቅ የእንቁላል ልጅ፣ ምን አሁን ዝግጁ ነህ? ና አንድ ነገር እናድርግ፣ ያለህን አሳየን እያለ ይፈክርበታል። ኤሊ ግን የአሰልጣኙን ቃል በማሰብ እጅን ሰብስቦ ምንም ሳይመልስ ይቆማል። ትሮይም እኔ እንዳሰብኩት ነው የእንቁላል ልጅ ውሸታም እያለ ይሳለቅበታል። በዚህ ምክንያት ኤሊ ወደ አሰልጣኙ ሄዶ መቼ ዝግጁ እንደምሆን እነግርሃለሁ ብለኸኝ ነበር፣ አሁን ግን ዝግጁ ነኝ ሲል በቁጣ ያወራዋል። አሰልጣኙ ግን እኔ ያልኩ ዝግጁነት ትማራለህ ነው፣ ለመደባደብ ዝግጁ መሆን ሌላ ነገር ነው ይሉታል። ኤሊም በሰው ሁሉ ፊት ገፍትሮኝ በፊቴ ላይ ሳቀብኝ፣ በአንድ እንቅስቃሴ አፍንጫውን መሬት አስነክቼ በህይወቱ ሙሉ ፎቶ በሚነሳበት ጊዜ ሁሉ እኔ እንዲያስታውስ ማድረግ እችል ነበር ሲል ይጮኻል። አሰልጣኙ ግን አሁንም መቆጣጠር እንዳልቻለ ይነግሩታል። ኤሊ ግን ዝግጁ እንደሆነና ዝግጁነቱን ማወቅ ከፈለገ እንዲሞክረው ይጠይቀዋል። ሰውየው ተነሳና ኤሊ በቁጣ ጥቃት ሲሰነዝር ሁለቱ ይጋጠማሉ።
አሰልጣኙ የኤልን ጥቃቶች በሙሉ በመመከት መሬት ላይ ይጥለዋል። ኃይል አለ፣ ነገር ግን ቁጣ ዓይንህን ጋርዶታል፣ ዝግጁ አይደለህም ይሉታል። ኤልም ይህን ሁሉ ጊዜ እየዋሸኸኝ ነበር ሲለው አልገባህም በማለት አሰልጣኙ አሳዛኝ የህይወት ታሪካቸውን ያካፍሉታል። አባቴ ትንሽ ልጅ እያለሁ ነው የሞተው። እናቴ ሌላ ሰው አገባች። ነገር ግን ያ ሰው ሰካራም ነበር። እናቴን ያሰቃያት ነበር። አንድ ቀን ያ ቁጣ እንዲቆጣጠረኝ ፈቀድኩ። በቁጣ ተነሳስቼ ጥቃት ሰነዘርኩ። ነገር ግን እናቴ ከመሃል ገባችና ያንን ቅጽበት በየቀኑ እየተጸጸትኩ ነው የምኖረው። ያ የሚነደው እሳት እንደኔ እንዲበላህ አትፍቀድ ሲሉት ኤሊም እና ቱሮይ እንዲያሸንፍ ዝም ብዬ ልተወው ነው ሲል ሲጠይቅ አሰልጣኙ ነገሩ ስለ ቱሮይ አይደለም፣ ስለ አንተ ነው። ቁጣህ እንዲቆጣጠር የፈቀድክበት ቅጽበት ገና ሳትወጋ ተሸንፈሃል በማለት ያስረዱታል። በመጨረሻም ቱሮይ እንደገና ኤሊን አግኝቶ ለሁለተኛ ዙር ዝግጁ ነህ እያለ ሊያዋርደው ይሞክራል። ኤሊ ግን በዚህ ጊዜ አልተናደደም። ይልቁንም በተረጋጋ መንፈስ የቱሮይን ዓይን እያየ እንዲህ ይለዋል፣ ትናንሽ ልጆች ላይ በመምታት ነው ኃይል የምታገኘው? ያጎደለ ለሆነው አእምሮህ መካካሻ ነው? እስኪ አስበው፣ አሁን 10ኛ ክፍል ለ3ኛ ዓመት እየደገምክ ነው። ያንተ ትልቁ አሸናፊነት ደግሞ በጉዲፈቻ ልጅ ላይ እንቁላል መስበር ነው። ይሄ የሚያስቅ ይመስልሃል? ከሳምንት በፊት ልገድልህ ዝግጁ ነበርኩ። አሁን ግን ለአንተ ጊዜ ማባከን እንደማይገባኝ በመረዳቴ እድለኛ ነህ ይለዋል። ኤሊ ይህንን ተናግሮ ዞሮ ለመሄድ ሲጀምር ቱሮይ በእጅጉ ተናዶ አንድ ነገር እየረሳህ ነው ብሎ ከጀርባ በቦክስ ሊመታው ይሮጣል። ነገር ግን ኤሊ ሳይደናገጥ ሳያየው እጁን ከኋላ አፍሶ በመያዝ አዙሮ ቱሮይን መሬት ላይ ይጥለዋል። Hey Eli, you're forgetting something. ትምህርት ቤቱ በሙሉ በደስታ ሲጮህ ኤሊ ቱሮይን መሬት ላይ ጥሎት በተረጋጋና በደስተኛ እርምጃ መንገዱን ይቀጥላል። በመጨረሻም ፊልማችን የሚያልቀው ሰዎችን አለመናቅና እንዲሁም እውነተኛ ጥንካሬ ሰውን መምታት ሳይሆን በውስጥ ያለውን ቁጣና ኃይል በመቆጣጠር እንደሚገኝ ኤሊ ትልቅ ትምህርት እያስተማረን ነው። ቪዲዮውን ከወደዳችሁት ላይክ በማድረጋችሁ እንዳትርሱ። ለተጨማሪ አስደናቂ ታሪኮች ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ።